ሰላም የቲክቶክ ጓደኞቼ እንዴት ናችሁ? ሰላም ናችሁ ሆይ? ዛሬ ደግሞ ማሳያችሁ ለሳሎን ምንጣፍ ቀይሬ ነው። እስቲ ምንጣፉን ላሳያችሁ፣ ምናልባት ትወዱታላችሁ ብዬ ነው እና እንዴት እንደወደድኩት። አሁን ከመሸኔ የከፈትኩት፣ ዛሬ ነው የመጣው። ዛሬ ከመሸኔ የከፈትኩት፣ ከስራ እንደመጣው ስራ ስሰራራ ምናምን መሸብኝና አሁን ነው የከፈትኩት። ደግሞ እንዴት እንዳመጡት ይዩት፣ እንዴት ጥፍጥፍ እንዳረጉት። የዚህ ምንጣፍ ልዩነቱ ደግሞ ላውንደሪ ውስጥ፣ ትልቁ ላውንደሪ ውስጥ ገብቶ መታጠብ ይችላል። ቤት ብንቀይር እንደዚህ ጥፍጥፍ አድርገን መውሰድ እንችላለን። በጣም ቀላል ነው፣ ግን በጣም ትልቅ ነው። የሚገርማችሁ ትልቁ ሳይዛቸው 9 በ12 ነው መሰለኝ። የኔ 9 በ10 ነው፣ ግን በጣም ትልቅ ነው። የሚገርማችሁ አሁን እኔ ያነጠፍኩት ዝም ብዬ ነው። ሶፋውን አላነሳሁም፣ ለእናንተ ለማሳየት ብዬ ነው ዝም ብዬ ያነጠፉ። በቀጣይ ቪዲዮዬ ግን ሶፋውን አንስቼ በደንብ ነው አንጥፌ ማሳያችሁ እንዴት አባቱ እንደሚያምር። የኔ ደግሞ ይሄ ጣውላ አይደለም፣ ቤቴ ምንጣፍ ነው እና ጣውላ ላይ ደግሞ በጣም የተለየ ይሆናል ብዬ አስባለሁ። የኔ ምንጣፍ ነው፣ ይታያችኋል። እና ከወደዳችሁ ቤተሰብ ሳይዝ አላቸው ለቤድሩማችሁ፣ ለኪችናችሁ በምፈልጉት ሳይዝ አስቀምጬላችኋለሁ። ከለር ብዙ ከለር ነው ያላቸው። እናንተ በምፈልጉት ከለር ማዘዝ ትችላላችሁ። እንደኔ ከወደዳችሁት ኦሬንጅ ካርት አለች ከቪዲዮ በታች፣ እሷን እየተጫናችሁ ማዘዝ ትችላላችሁ። በጣም ቀላል ነው። ቤትን ብንቀይር እጥፍጥፍ አድርገን ሳንፈልገው ብንቀርም አጣጥፈ የምናስቀምጠው ምንጣፍ ነው። ወድጀዋለሁ ቤተሰብ።